ደግሞም ልባቸው እንዲጽናናና በፍቅርም እንዲተሳሰሩ ፍጹም የሆነውን የመረዳት ብልጥግናን አግኝተው የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ ይጋደላለሁ። የተሰወረ የጥበብና የእውቀት መዝገብ የሚገኘው በእርሱ ዘንድ ነውና። የቆላስይስ መልእክት ምዕራፍ 2 ከቁጥር 2 እስከ 3 ድረስ ያለው የእግዚአብሔር ቃል ክፍል ነው ያነበብኩላችሁ። ጳውሎስ በዚህ ክፍል ላይ ስለ አንድ ነገር ይጋደላሉ አለ። እርሱም የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ ይጋደላሉ አለ። ወዳጆቼ በመንፈሳዊ ዓለም ላይ ኢን ስፒሪቹዋል ሪለም ሊበራልን የሚችለው የመጨረሻ ብርሃን ብኖር፣ የመጨረሻ እውቀት ብኖር፣ ልናውቅበት የሚገባን የመጨረሻ እውቀት ብኖር፣ ሊገባን የመጨረሻ መረዳት ብኖር የእግዚአብሔር ምስጢር የሆነው ኢየሱስ ክርስቶስ ነው። ወዳጆቼ ይህ ታላቅ ምስጢር ነው። ይህ ታላቅ እውነት ነው። ጳውሎስ ይህንን እንዲያውቁ ይጋደላሉ አለ። ከዚህ ወዲያ ሌላ ምስጢር የለም። መንፈሳዊ ዓለም ላይ ሊበራላችሁ የሚችል ብርሃን ብኖር ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ ነው። አገልጋዮች፣ መጋቢያን፣ የወንጌል አስተማሪዎች እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ ዕድሜ በእግዚአብሔር ጉባኤ ፊት ስትቆሙ እና ስታገለግሉ የትጋታችሁ አቅጣጫ የመጋደላችሁ ትኩረት መሆን ያለበት የእግዚአብሔር ልጅ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ መሆን አለበት። ምእመናን፣ ሰዎች ሁሉ፣ ቅዱሳን ሁሉ ወደዚህ መረዳት ብልጥግና ውስጥ እንዲገቡ፣ ወደዚህ ኢንላይትሜንት እንዲደርሱ መትጋትና መታተር አለብን። ተባረኩ።